ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 24 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በተለያዩ የዓለም ሀገራት ያላችሁ እህት ወንድሞች በሙሉ እጅግ በጣም አስደሳችና መልካም የሆነ ዜና ተሰምቷል። በዚህም መሰረት በተለያዩ የዓለም ሀገራት ሆናችሁ ቤት ለመግዛት መጨነቅ ስለመቅረቱ የሚያስቀር አዲስ አሰራር ይፋ ሆኗል። ምንድነው? በዝርዝር ይዘነዋል። 55 የሚደርሱ ግብር ከፋዮች ላይ የእስራትና የገንዘብ ቅጣት ተጥሏል። በምን ምክንያት? ይህንንም ወደ እናንተ እናደርሳለን። ለኢትዮጵያ ንግድ ባንክ ደንበኞች በሙሉ እስከ ሚያዝያ 6 ቀን 2018 የሚቆይ አንድ አዲስ መረጃ ተሰምቷል። ይህንንም በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከሰሞኑ ከመንግስት ሰራተኞች ጋር በተያያዘ በሶሻል ሚዲያ የመራጭነት መዝገባ ካርድ ካልወሰዳችሁ ከደሞዛችሁ ይቆረጣል የሚለው መረጃ በስፋት ተሰራጭቷል። ከዚህ ጋር ተያይዞ እንግዲህ በዚህ ሰዓት ምላሽ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ የመንግስት ሰራተኞች ጋር በተያያዘ የመራጭነት ምዝገባ ካርድ ካልወሰዳችሁ ከደሞዛችሁ ይቆረጣል የሚለውን መረጃ በተመለከተ አዲስ መግለጫ ወጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው 7ኛው ጠቅላላ ምርጫ ዝግጅት አካል የሆነው የምርጫ ምዝገባ ሂደት ላይ እየደረሱ ያሉት ተገቢ ያልሆኑ ተጽዕኖዎችና ጣልቃ ገብነትን በተመለከተ በዚህ ሰዓት መግለጫ አውጥቷል። በዚህ መግለጫም እንደተመለከትነው በክልል መንግስትና በሁለቱ የከተማ አስተዳደሮች ስር ባሉ አስፈጻሚዎች አማካኝነት ቤት ለቤት በመሄድ ተመዝገቡ የሚል ቅስቀሳ እንደሚደረግ ተጠቁሟል። መዝገቡ እንደ ግዴታ በመቁጠር ጫና መፍጠር፣ የመራጭነት ምዝገባን ከማህበራዊ አገልግሎት ጋር ማያያዝ እንዲሁም የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት በሰራተኞች ላይ ተጽዕኖ የማሳደርና ከስራ እንደሚያሰናብቱ በመግለጽ የማስፈራራት ድርጊት እየተፈጸመ መሆኑን በሪፖርቱ ደርሶኛል ይላል። ማንኛውም አካል በየቤቱ በመሄድ ተመዝገቡ ማለት ወይንም በየመስሪያ ቤቱ ሰራተኞችን ተመዝገቡ ብሎ ማስገደድ እንደማይችል የገለጸው ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል ወይንም አገልግሎት ይከለከላል ማለት ህገወጥ ድርጊት መሆኑን አሳስቧል። በመሆኑም ቦርዱ ይህንን ድርጊት የሚፈጽሙ አካላትና ተቋማትን ለህዝብ ይፋ እንደሚያደርግና እንዲህ አይነት ተጽዕኖ ባለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማገድ የሚያደርስ እርምጃ እንደሚወስድ አስጠንቅቋል። ዜጎች መምረጥ ህገ መንግስታዊ መብታቸው እንጂ ግዴታ ለመሆኑን ተገንዝበው በራሳቸው ፍላጎት ብቻ እንዲመዘገቡ፣ ካልተመዘገቡም ደሞዝ የሚቆርጥ ከስራ የሚያሰናብትና የሚያባርር አገልግሎት የሚከለከል ነገር እንደሌለ ምርጫ ቦርድ በዚህ ሰዓት ያወጣውን መግለጫ ቲክቫህ አስነብቦናል። በሌላው መረጃችን የኢትዮጵያ ንግድ ባንክ በዚህ ሰዓት እንግዲህ እስከ ሚያዝያ 6 ቀን 2018 የሚቆይ አነጋጋሪ የሆነ መረጃ አውጥቷል። የኢትዮጵያ ንግድ ባንክ እስከ ሚያዝያ 6 ቀን 2018 የሚቆየው ንቅናቄ በመላው ኢትዮጵያ ለሚገኙ የባንኩ የዴቢትም ሆነ የቅድመ ክፍያ ቪዛ ካርድ ተጠቃሚዎች በሙሉ ክፍት መሆኑን ይፋ አድርጓል። ደንበኞቹ በቪዛ ካርዳቸው የሚፈጽሙት እያንዳንዱ ግብይት እንደ አንድ ዕጣ ይቆጠራል የተባለ ሲሆን ለዚህ ምዝገባም አይጠየቅም ተብሏል። በዚህ ቪዛ የምስራቅ አፍሪካ ክላስተር ኃላፊ የሆኑት ያሬድ እንዳሉት የካርድ ተጠቃሚዎችን በየቀኑ እየፈጸሙት ለሚገኙት ግብይት ከኢትዮጵያ ንግድ ባንክ ጋር ተባብረን በመሸለም ደስተኞች ነን ብለዋል። የሽልማት እድሉ ለሁለት አሸናፊዎችና ለእያንዳንዳቸውም የሚያበጅ እንግዳ የጨዋታ ትኬት፣ የ4 ቀናት ማረፊያና በሚቆዩበት ከተማ በአስጎብኚ የሚታገዙ ጉብኝቶችን ጨምሮ በቅርብ የሚደረግ ድጋፍ የሚያገኙበትን እድል በሽልማት መልክ ያበረከታልም ተብሏል። የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሜዲክሳ የኢትዮጵያ ንግድ ባንክ የክፍያ ካርድ ተጠቃሚዎች ቁጥርና በካርዶቹ የሚፈጸሙ ግብይቶች መጠን ከጊዜ ወደ ጊዜ እያደገ መምጣቱን አስረድተው የኢትዮጵያ ንግድ ባንክ የዴቢትም ሆነ የቅድመ ክፍያ ቪዛ ካርድ ተጠቃሚዎች በሙሉ ቢያንስ የ1000 ብር ወይንም የ50 አሜሪካ ዶላር የካርድ ግብይት ከፈጸሙ በዕጣው ሊካተቱ እንደሚችል መጥቀሱ በዚህ ሰዓት ይፋ ሆኗል።
በሌላው መረጃችን ወደ 55 የሚደርሱ ግብር ከፋዮችን በተመለከተ የገንዘብ ቅጣትና እስራት ተጥሎባቸዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሐዊ የግብር አሰባሰብ ስርዓትን በማስፈን ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ያለደረሰኝ ሽያጭ በሚያከናውኑ ነጋዴዎች ላይ ተከታታይ የኦፕሬሽን ተግባር ሲያከናውን ቆይተዋል። ባለፉት 8 ወራት በተለያዩ የሥራ ዘርፎች በተካሄዱ ኦፕሬሽኖች በልዩ ልዩ የንግድ ዘርፎች ተማርተው ያለደረሰኝ ሽያጭ ሲፈጽሙ የተገኙ 294 ተጠርጣሪዎች እጅ ከፍንጅ መያዛቸው ተገልጿል። በጎማና በመኪና መለዋወጫ፣ በኤሌክትሮኒክስ ዕቃ፣ በግንባታ ግብዓት፣ በስጋ ቤቶች፣ በአልባሳት እንዲሁም በወለል ምንጣፍ ንግድ ላይ በተሰማሩ ነጋዴዎች ላይ ኦፕሬሽን እየተካሄደ መሆኑን ጠቁመው በዚህም ከተጠረጠሩ መካከል 55ቱ ጉዳያቸው ለፍርድ ቤት ቀርበው ውሳኔ የተሰጠባቸው ሲሆን ከ1 ዓመት እስከ 2 ዓመት ከ6 ወር በሚደርስ እስራት እንዲቀጡ ውሳኔ ተላልፏል። ግለሰቦቹ የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም የወንጀል ድርጊት መፈጸማቸው ተገልጿል። የቀሩት 239 ተጠርጣሪዎች ጉዳያቸው በምርመራ ሂደት ላይ መሆኑን የገለጹት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በቀጣይም ያለደረሰኝ ግብይትና የግብር ስወራን ለመከላከል የሚከናወነው ተግባር ተጠናክሮ ይቀጥላል ብለዋል። በመጨረሻም በውጭ ሀገራት ላላቸው እጅግ በጣም መልካም የሆነ መረጃ ወጥቷል። የኢትዮጵያ አየር መንገድና ቴምር ሪል ስቴት ደንበኞች ቤት በሚገዙበት ወቅት የአየር መንገዱን የነፃ ጉዞና የሌሎች አገልግሎት ተጠቃሚ የሚያደርጓቸውን የሼር ባይ ማይልስ ስምምነት መፈራረማቸውን በዚህ ሰዓት ጋዜጣዊ መግለጫው አስነበበ። በኢትዮጵያ አየር መንገድ የከስተመር ሎያሊቲ ዲፓርትመንት ስራ አስኪያጅ አቶ ሰለሞን ጋዜጣዊ መግለጫው ወቅት እንደተናገሩት ይህ ስምምነት የአየር መንገዱን የቋሚ ደንበኞች መርሃ ግብር ይበልጥ ተደራሽ ለማድረግና ለሪል ስቴት ደንበኞች ተጨማሪ እሴት ለመፍጠር የታለመ መሆኑ ተገልጿል። እንደ ስምምነቱ ዝርዝር ከሆነ የቴምር ሪል ስቴትና ደንበኞች የሚገዙት ቤት በከፈሉት የገንዘብ መጠን ልክ የሼባ ማይልስ ነጥቦችን የሚያገኝ ሲሆን የቤቱን ዋጋ እስከ 50 በመቶ ለሚከፍሉ ደንበኞች ለእያንዳንዱ $1 ወይንም በወቅታዊ ምንዛሬ ተመን ብር 2.5 ማይልስ ይሰጣል ተብሏል። ከጠቅላላ የቤት ዋጋ 50 በመቶና ከዚያ በላይ ለሚከፍሉ ደንበኞች ደግሞ ለእያንዳንዱ $3.5 ማይልስ ሽልማት እንደሚበረከት ተገልጿል። በዚህም ስምምነት መሰረት በተለይ በውጭ ሀገራት ላሉ እጅግ በጣም መልካም የሆነ ዜና ሲሆን የተምር ሪል ስቴት የሥራ ኃላፊ በበኩላቸው ድርጅቱ የተመሰረተበትን 10ኛ ዓመት እያከበረ መሆኑን ጠቅሶ ይህ ከአየር መንገዱ ጋር የተደረገ ስምምነት ለደንበኞቻቸው ካላቸው ክብር የመነጨ መሆኑ ተገልጿል። ከዚህ በተጨማሪ ሪል ስቴቶቹ የቲክቶክ ቻሌንጅ ማስጀመርና አሸናፊ ለሚሆኑ ደንበኞች የዱባይ የጉዞ ትኬት ከነሙሉ ወጪ አይፎን 15 ስልክና ሌሎች ገንዘብ ሽልማቶችን ማዘጋጀታቸው በዚህ ሰዓት ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ